ለኔ ቦታ ምንም ለውጥ አያመጣም። በውጭ ተወልደን ላደገን ልጆች ስለ ሀገራችን እንድናስብ ምን ትመክረናለን? ሰላም ጤና ይስጥልኝ ቤተሰቦቻችን፣ ዛሬ የኮሜዲያን እሸቱን ሾው ላይቭ በለንደን ልናይ መጥተናል። ገብቼ ደግሞ ትንሽ ጥያቄ ጠይቀዋለሁ። ምን እንደሚል አብረን እንሰማለን። አብራችሁን ቆዩ። በመጀመሪያ ላይ እንኳን ደህና መጣ። በጣም አመሰግናለሁ። እንኳን ደህና ቆየሽኝ። እኔንም ለማባራት ጊዜን ስለሰጠኝ አመሰግናለሁ። እንዴ አግኝቼ ነው እና እንደዚህ እቺ ማይክ ጠጋ እኔ ራሴ የፕሮዳክሽን ሰው ስለሆንኩ ፈራው ታውቂያለሽ፣ በኋላ ድምፁ እንዳይበላሽ። እሺ እንደዚህ ለለንደን ዳያስፖራ ስታቀርብ ምን ተሰማ? በጣም ከቤተሰቦቼ ጋር ያሳለፍኩ ነው መሰለኝ። አክስቴን ያየዋት አጎቴን ለምን በጣም እንደሚያውቁኝ ነው ስሜታቸው። እኔም ደግሞ ያው በመንፈስ አውቃቸዋለሁና በትክክል ረጅም ዓመት የቆዩ ቤተሰቦቼን እንዳገኘው የተሰማኝ እና በቃ በስራም ችግር ሲመጣብህ ወይም ሲከብድ በጥንካሬ እንድትቀጥል ምንድነው የሚያበርታክ? አንደኛው ያው እግዚአብሔር ቸርነት ነው። በሆነ መንገድ እግዚአብሔር ብርታት እንዳገኝ ምልክት ያሳየኛል። ለምሳሌ በስራ በጣም በርናውት ሳረግ ድክም ሲለኝ ምናምን የሆነ ከስራ ቦታ ራቅ ስል ድሮ በሰራሁት ስራ ያመጣሁትን ተጽዕኖ የሆነ ሰው ይመጣና ያንተን ቪዲዮ አይቼ በቃ በጣም ድብርት ውስጥ ነበር፣ ከዛ በዛ ቪዲዮ ተነቃቅቼ እንደ አዲስ ስራ የተሳካ ምናምን ሲለኝ እንዲ ለካ እኔ የምሰራው ስራ ለሰው እንደዚህ ይጠቅማል እንዴልና ደግሞ በጉልበት እመጣለሁ እንደገና በተለያየ መንገድ በቃ እግዚአብሔር እኔን ያበረታታኛል ማለት ነው። ፊድባክ እንዳገኝ ያደርገኛል። አንዱ ዋናው እሱ ነው። በጣም አሪፍ ነው። እና ኢትዮጵያ ደግሞ እዛ በቃ ሰው በጣም አማኝ ነው እና ማህበረሰቡም ደስ ይላል እና ልጆቹ በእምነት ነው የሚያድጉት። እዚህ ሀገር ደግሞ ትንሽ ችግሮች አሉ። ግን እንደዛም እኛም እዚህ ሆነን እንደዛም በእምነት ማደግ እንድንችል ምን ትላለህ? ለኔ ቦታ ምንም ለውጥ አያመጣም። ቦታ ለምሳሌ ሙሴን እናቱ በፈርዖን ቤት በግብፃውያን ቤት ጣዖት በሚመለክበት ቤት እግዚአብሔርን የሚያውቅ ሰው አድርጋ ነው ያሳደገችው። እስራኤልን ከባርነት ያወጣው ግብፅ አድጎ ነው። አናንያ፣ አዛሪያ፣ ሚሳኤል ጭራሽ ጣዖት በሚመለክበት ናቡከደነጾር ንጉስ በሆነበት ሀገር እንዲሁም እንደነሱ አይነት ጾመኛ አልነበረም። እኔ ውጭ ሀገር ሲሄድ ያየሁት አሜሪካ ሄጄ ከኢትዮጵያ በላይ በጣም መንፈሳዊ የተማረ ብዙ ልጅ አግኝቻለሁ። እዚህም እንደዛው እዚህም ስመጣ ኢትዮጵያ ካለው በላይ በድቁናው በዩ በዝማሬ በዩ ጠንካራ ልጆች ደግሞ አይቻለሁ። ኢትዮጵያ ጎበዝ ቢኖርም እዛ ደግሞ ሆኖ አጠገቡ ቤተክርስቲያን እያለ እንደኛ ቤተክርስቲያን ማይሄድ የማይማርና ጭራሽ ተቃራኒ ደግሞ ብዙ አለ። ቦታ የሚገርምሽ ነገር ለውጥ አያመጣም። ግን ለውጥ የሚያመጣው ነገር ውስጣችን ያለው እውቀትና እምነት ነው። ወላጆቻችን ያንን እውቀትና እምነት እንደምንም ብለው በተለይ ገና በልጅነታችን ገና እስከ 2 ዓመት ባለው ነው የሰው ልጅ ጭንቅላት 80% ጭንቅላታችን ተሰርቶ የሚያልቀው እስከ 2 ዓመት ነው። ከዛ ደግሞ እስከ 7 ዓመት። ስለዚህ በዛ ጊዜ ወላጆቻችን ከሰሩ መሰረት ከጣሉ የትም ወስደው ቢጥሉን እኛ ጥሩ መሆናችን አይቀየርም ብዬ ነው የማምነው። በመጨረሻ ላይ ደግሞ በውጭ ተወልደን ላደገን ልጆች ስለ ሀገራችን እንድናስብ ምን ትመክረናለን? እኔ አሁን ውጭ ተወልደው ያደጋችሁ ልጆች ኢትዮጵያን ሰው በሚያወራው ሶሻል ሚዲያ ላይ በምታዩት ምናምን በፍጹም እንዳትበይኗት። ኢትዮጵያ እንደዚህ ነች ለማለት ኢትዮጵያ መጥቶ ማየት ያስፈልጋል። ለምሳሌ አሁን ላይ ኢትዮጵያ ሰላም ነው ወይስ አይደለም፣ ኢትዮጵያ ጥሩ ነው ወይስ መጥፎ ነው የሚለው ማወቅ የምትችይው ስትመጪ ነው። ያንቺ ጫማ ለኔ እንደሚጠበኝና እንደማይጠበኝ የማውቀው ስለካው ብቻ ነው። ካለካው ዝም ብዬ አይቼ ይጠበኛል ልል እችላለሁ፣ ይሰፋኛል ይችላል፣ ይጠበኛል። ኢትዮጵያ ኑና እዩት። ኢትዮጵያ በሶሻል ሚዲያ ሰው እንደሚገልጻት አይደለችም። ብዙ ጊዜ ኔጌቲቭ ነገር እንሰማለን አይደል? እንደዛ አይደለችም። በጣም የምትገርም የምትደንቅ ቀረብ ብለው ሲረዷት በጣም የምታሳሳ በቃ እንኳንም ደግሞ የምታኮራ እንኳንም ኢትዮጵያን የምታስብል ነች። ማን የነገረን ነው? የሚገርምሽ ስለ አይፎን ለማወቅ መስማት ያለብን መርካቶ ሱቅ ካለው አይፎን ነጋዴ አይደለም፣ ካምራቹ ነው አይደለ? ስለ ኢትዮጵያ መስማት ያለብን
ስለ ኢትዮጵያ ኔጌቲቭ ከሚያወራው ሰውዬ በደም ሳይቀምሳት ሳያጣጥማት ወይ ለፖለቲካ ወይ ለሆነ ጥቅም ብሎ ኔጌቲቭ ነገር ከሚያወራው ሰው አይደለም። ከትክክለኛዎቹ ከአባቶቻችን ጽፈውልናል፣ በመጽሐፍ ተቀምጧል። ከአባቶቻችን ከሊቃውንት ብንሰማ ማንነታችን እናውቃለን። እና ፕሊስ ጊዜ ስታገኙ ኑ እዩዋት፣ ቅመሷት፣ ከዛ እናንተ ራሳችሁ ወስኑ ነው የምለው። እኔም በጣም ነው የምወድ፣ ስራንም አከብራለሁ። ስለዚህ አመሰግናለሁ ለሰጠኝ ሰዓት። በጣም ንቁ አይምሮና በጣም ምጡቅ አይምሮ ያለሽ ልጅ እንደሆንሽ አውቃለሁ። እግዚአብሔር ይባርክሽ። ነገ ደግሞ ትልቅ ሚዲያ ላይ ድጋሚ ኢንተርቪው እንድታደርጊኝ ካሁኑ እስቲ ወረፋ ያጂ። እሺ አመሰግናለሁ። እሺ ናይስ ቱ ሲ። ጸጉርሽ የራስሽ ነው? በጣም የሚገርም። ቤተሰቦቻችን በጣም ደስ የሚል ጊዜ ነበርን። በጣም ስንስቅም ነበር። እሸቱንም ስላገኘሁት እኔም በጣም ደስ ብሎኝ ነበር። አብራችሁን ስለነበራችሁ እናመሰግናለን። Thank you.